እሺ ጋይስ እንኳን ደህና መጣችሁ ወደ ቢኒያም ኤፍኤክስ ቻናል። ዛሬ የምናየው የጎልድ ትሬድ ሪካፕ ነው ማለት ነው። ሶ አሁን ወደ ቪዲዮ ገባላችኋለሁ እና እንዴት ሐሙስ ዕለትና ዛሬ አርብ ዕለት ሁለት ስናይፐር ኢንትሪዎችን እንዴት ልገባ እንደቻልኩ በቪዲዮ መጨረሻ ላይ ስለምነግራችሁ እስከ መጨረሻው ድረስ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ አርጉት ማለት ነው ይሄን ቪዲዮ። አሁን ወደ ቻርታችን እንሄዳለን ማለት ነው። እንደምታዩት የ50 ሚኒት ኦርደር ብሎካችን ነበረ ማለት ነው። ሶ ይሄን የ50 ሚኒት ኦርደር ብሎክ ኤዥያን ታይም ላይ ነበር መቶ ማርኬት ተች ያደረገልን። እንደዛውም ኢንቨርዥን ፌር ቫልዩ ጋፕ አለን ማለት ነው። የምታዩት ኢንቨርዥን ፌር ቫልዩ ጋፕ ነው። ሶ ከዛ በኋላ ላይ ምን አርግቶልናል? የኛን ስሪ ድራይቭ ፓተርን ፎርም አርግቶልናል ማለት ነው። ይሄኛ ምንድነው ማለት ነው? ስሪ ድራይቭ ፓተርናችን ነው ማለት ነው። ሶ በዛ ሰዓት ደግሞ ስሪ ድራይቭ ፓተርኑን ፎርም ያደረገልን ኤዥያን ሎ እና ለንደን ሎን ስዊፕ በማድረግ ነው ማለት ነው። ሶ ቀጥታ ወደ 5 ሚኒት ወርጄ ስትራክቸራል ሺፍት ወይም ደግሞ ሌሎች ፒዲአሪዎችን ነበረ በዛ ሰዓት ያወጣሁት ማለት ነው። ሶ አሁን እዚህ ጋር እንደምታዩት የኛ ብሬከር ነበር ማለት ነው። ይሄ የኛ ብሬከር ብሎካችን ነው። ሶ ብሬከር ብሎክ ላይ ምን መጨመር አለብን? ሌላ ኮንፊርሜሽን ፌር ቫልዩ ጋፕ እና ኦርደር ብሎክ ማግኘት አለብን ማለት ነው እዛ ላይ። ሶ የኛ ኦርደር ብሎካችን ብሬከራችንን አግኝተናል። ሶ ቀጣይ የምናደርጋለን ኦርደር ብሎካችንን ወይም ደግሞ ፌር ቫልዩ ጋፓችንን እናወጣና የኛን ኢንትሪ መክፈት እንችላለን ማለት ነው። ሶ ይሄ ምናችን ነው ማለት ነው። ይሄ እንደምታዩት አረንጓዴው ሳጥን ወይም ሰማያዊ ሳጥን ብሬከራችን ከሆነ ሶ እላዩ ላይ ግዴታ ምን ማግኘት አለብን? በቡሊሽ ካንድል ወይም ደግሞ በቤሪሽ ካንድል ለሴል ወይም ለባይ ስትገቡ ማለት ነው። ሶ ኢምፐልስ የሆነ ብሬክ ማግኘት አለብን። እዛ ውስጥ ደግሞ የምታዩት ፌር ቫልዩ ጋፕ እና ኦርደር ብሎክ አግኝቼ ነበር። ሶ ይህን ትሬድ ካች ያደረኩት በዚህ ኦርደር ብሎክ እና ብሬከር ብሎክ ነው። ሶ ትሬዱን እዛች ፌር ቫልዩ ጋፕ ላይ ነው ኢንተር ያደረኩት ማለት ነው። ሶ ምን አረገ? ከዛ በኋላ ላይ ደግሞ ስቶፕ ሎስ ላስቀምጥ የቻልኩት እዚህ ጋር ሴፍ የሆነ ስቶፕ ሎስ ያገኘሁበት ምክንያት ይሄ የምታዩት ዋን ሚኒት ላይ በገባ ያው ትንሽ ስለሚቆይ ነው። ኢንተርናል ሬንጅ ሊኩዊዲቲ ያለ ማለት ነው። ሶ ያን ኢንተርናል ሬንጅ ሊኩዊዲቲ ስዊፕ ካረገልኝ በኋላ ነው ማርኬት የምታዩትን ቡሊሽ ካንድል ፎርም አርግቶ ብሬክ ያደረገልኝ ማለት ነው። ሶ እዛው ላይ ምን አገኘው ማለት ነው? ሺፍቱንም አገኘው ማለት ነው። ሶ ታርጌቱን እስከ ለንደን ሃይ ድረስ ካች ማድረግ ችያለው ማለት ነው። 1 to 5 ትሬድ በዚህ ትሬድ ካች ማድረግ ችያለው። ሶ እንደምታዩት የሃየር ታይም ፍሬም ፒዲአሪ እና ሌላ ደግሞ ምን ማግኘት አለብን? ሺፍት አግኝተን ሌላ የምንገባበትን ፒዲአሪ ደግሞ መፈለግ አለብን ማለት ነው። ሶ ያንን የምናደርግ ከሆነ ትሬዳችን እንደምታዩት እንደዚህ አይነት ስናይፐር ኢንትሪ መሆን ይችላል ማለት ነው። ሶ ሐሙስ ዕለት ትሬዳችንን በዚህ አጠናቀን ወጥተናል ማለት ነው። ሶ ወደ አርብ ዕለታው ትሬድ ደግሞ በምንገባበት ሰዓት ወደ 50 ሚኒት ልውጣላችሁና የ50 ሚኒት የምታዩት ስለሚርቅ ትንሽ ወደዛ ሊድላችሁም። ሶ ይሄ የምታዩት ኦርደር ብሎካችን ነው ማለት ነው። 50 ሚኒት ላይ ኦርደር ብሎክ አለን። ሶ ያ ኦርደር ብሎክ ፎርም ሲደረግልን ምን ሆነ ማለት ነው? ይሄኛው ኢንተርናል ሬንጅ ሊኩዊዲቲ ተወሰደ ማለት ነው። ሶ እዛኛው ቪዲዮ ላይ እዚህኛው ቻርት ላይ እንዳሳየዋችሁ እዚህ ላይ እዛኛው ቻርት ላይ እንዳሳየዋችሁ ይሄው ስሪ ድራይቭ ፓተርናችን ፎርም ሆነ ማለት ነው። ሶ ይሄኛ ስሪ ድራይቭ ፓተርን ምን ላይ ኦርደር ብሎክ ላይ ማለት ነው። ሶ ከዛ በኋላ ማግኘት ያለብን ምንድነው? ሺፍት ነው። ፒዲአሪ ላይ ሺፍት የምናገኝ ከሆነ ኮንፈርም እንሆናለን ማለት ነው። ሶ ወደ ባይ ሳይድም ሆነ ወደ ሴል ሳይድ ለመግባት ማለት ነው። ሶ ሺፍታችንን አገኘን። 5 ሚኒት ላይ ወርደን ማርኬት እየሰራ የነበረው እንደምታዩት ይሄ የኛ ኦርደር ብሎክ ነበር። ይሄ ቤሪሽ ካንድሉ የኛ ኦርደር ብሎክ ነበር። ሶ ያ ኦርደር ብሎክ ፎርም የተደረገው እንዴት ነው? ኦርደር ብሎክን ፎርም አረገ፣ ብሬክ አረገው፣ መቶ ሪቴስት ሊያረገው ሲል ፌል አረገ ማለት ነው። ሶ ኢንተርናል ሬንጅ ሊኩዊዲቲ ወይም ደግሞ ኢንዱስመንት ብለን እንጠራዋለን። ከዛ በኋላ ወደ ላይ ወጥቶ ነበር፣ መልሶ ሪትረስ አርግቶ ኦርደር ብሎክን ተች አርግቶልን ወጣ ማለት ነው። ሶ ምን አረገ? በዛ ሰዓት ብሬክ ኦፍ ስትራክቸር አሳየን። ያ ብሬክ ኦፍ ስትራክቸር ደግሞ ትሬድ ኮንቲኒዩሽን መሆኑን ለኛ ይነግረናል ማለት ነው። ሶ ቀጥታ አልገባውትም እዚህ ጋር
ለንደን ታይም እስኪያልቅ ነው እየጠበኩት ማለት ነው። ለንደን ታይም ካለቀ በኋላ የምታዩት ይሄ የኔ ኦርደር ብሎክ ነው ማለት ነው። ይሄ ኦርደር ብሎካችን ነው፣ ይታያችኋል። ኦኬ ፌር ቫሊዩ ጋፑ ይሄ ነው። ይሄ ፌር ቫሊዩ ጋፑ ነው። ኦኬ አላውጣ ብሎኝ ነው። ፌር ቫሊዩ ጋፓችን ይሄ ነው። ይሄ ፌር ቫሊዩ ጋፓችን ነው። ከዛ ኦርደር ብሎክ ይሄኛው ጥቁሩ ካንድል ነው ማለት ነው። እዛኛው ኢንትሪ ላይ እንዳሳየኋችሁ ኦርደር ብሎክ እና ፌር ቫሊዩ ጋፕ ተጠቅመን ነው ስናይፐር ኢንትሪ የወሰድ ነው ማለት ነው። እዚህ ላይ የተጠቀምነው ምንድን ነው? ፌር ቫሊዩ ጋፕ እና ኦርደር ብሎክ ተጠቅመን ነው ማለት ነው። በዛ ሰዓት ይሄን ኦርደር ብሎክ እና ፌር ቫሊዩ ጋፕ መጥቶ ሊያከብር ሲል ምን ሰጥቶን ነበር? ኤኤምዲ ኮንሰፕት የሚባል አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን የሚባል ኮንሰፕት ሰጥቶን ነበር ማለት ነው። አኩሙሌሽን ፈጠረ። እዚች ጋር የምታዩት ቀይ ያሰመርኩባት ሳጥን ከአኩሙሌሽኑ ቀጥሎ ማኒፑሌት አድርገን ወደታች ብሬክ አረገልን ማለት ነው። እዚጋ ያሉትን ሊኩዲቲዎች ምን አረገልን? አጸዳለን ማለት ነው። ያንን ካረገልን በኋላ ወደ 3 ሚኒት ሄጄ ይሄኛው ኦርደር ብሎክ እና ፌር ቫሊዩ ጋፕ ላይ የነበረው ኦርደር ብሎክ ወይም ደግሞ ኢንግልፍ ስላረገልን ምን አረገ? ይሄንን ኦርደር ብሎክ ክሬት አረገ ማለት ነው። ይሄ ይታያችኋል። ይሄን ኦርደር ብሎክ ክሬት አረገልኝ። ይሄን ኦርደር ብሎክ ክሬት ካረገ በኋላ የተወሰነች ወደ ላይ ወታ ነበረ። ወደ 3 ሚኒት ወረድኩኝ እና ያንን ፌር ቫሊዩ ጋፕ እና ኦርደር ብሎክ አገኘው ማለት ነው። ኦርደር ብሎኩን ክሬት አረገ፣ ነካልኝ። ከዛ ምን አረገ? ኢንገልፍ አረገ። ከኢንገልፉ ቀጥሎ መጣና ኦርደር ብሎኩን ተች ሲያደርግልኝ ነው ቶሎ ኤክስኪዩት ያደረኩት ማለት ነው። ትሬዱን ወደ ባይ ትሬድ ትሬዱን ያዝኩት እስከ ድረስ ነው፣ እስከ የምታዩት ኤዥያን ሃይ ድረስ ነው ማለት ነው። ይሄንን ኤዥያን ሃይ ድረስ ነው ቲፒ ያስቀመጥኩት ማለት ነው። እንደምታዩት ይሄ ትሬድ የፈጀብኝ የ30 ደቂቃ ትሬድ ነው ማለት ነው። እንደምታዩት 1 to 11 ትሬድ ካች ማድረግ ችያለሁ ማለት ነው፣ ወደ 340 ፒፕ ማለት ነው። እንደምታዩት በጣም ስናይፐር ኢንትሪ ነው ማለት ነው። የሐሙስ ዕለት እና የዛሬው አርብ ዕለት ትሬድ ሪካፓችን ይህን ይመስል ነበረ። አይሆፕ ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው። ቢፎር እና አፍተሩ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።